ፎሬክስ በሰላም መጣችሁ። ይህ የቢግነር ኮርስ የመጀመሪያ ቪዲዮ ነው። በዚህም ቪዲዮ ዋት ኢዝ ትሬዲንግ ማርኬት ኦር የንግድ ገበያ ምንድን ነው በሚል ርዕስ ስር እንማማራለን። ሚስ አውት የምታደርጉት ነገር እንዳይኖር ፎከስ እና አቴንሽን ስጡኝ። ሌትስ ጃምፕ ቱ ኢት። ሶ ዋት ኢዝ ትሬዲንግ ማርኬት? የንግድ ገበያ ምን ማለት ነው? የንግድ ገበያ ወይንም ትሬዲንግ ማርኬት ማለት በገዢዎችና በሻጮች መካከል እቃዎችን፣ አገልግሎቶችን፣ የፋይናንስ መሳሪያዎችን የሚለዋወጡበት ስርዓት ነው። ሲምፕሊ ሁለት ሰዎችን ወይንም ሁለት ተቋማትን ኦር ሁለት ፖይንቶችን ማለት ነው። ፖይንቶቹ የተለያዩ ነገሮች ሊሆኑ ይችላሉ። ድርጅቶች፣ መንግስታት፣ ህዝቦች፣ ግለሰቦችም ሊሆን ስለሚችሉ ሁለት ፖይንቶችን የሚያገናኝ ስርዓት፣ አንዱን ገዢ አንዱን ሸጭ አድርጎ የሚያገናኝ ስርዓት ትሬዲንግ ማርኬት ይባላል። ይሄ ጀነራል ኮንሰፕት ነው። ይህ ልውውጥ የሚካሄደው በተደራጀ ቦታ፣ ለምሳሌ ልክ እንደ አክሲዮን ልውውጥ ወይም የሸቀጥ ገበያ፣ ይሄ ገበያ ኖርማል ገበያ የምንለው አለ እኛ ጉሊት እንደምንለው አይነት በዛ፣ ወይንም ባልተደራጀ መንገድ ልክ እንደዚህ የግል ሽያጮች፣ ልክ እንደ ኦንላይን ጨረታዎች የመሳሰሉት ሊሆኑ ይችላሉ ማለት ነው። ታይፕ ኦፍ ትሬዲንግ ማርኬት፣ የንግድ ገበያ አይነቶች ወደሚለው ስንገባ ደግሞ የንግድ ገበያ ኦር ትሬዲንግ ማርኬት እንደሚሸጡት ወይም እንደሚለወጡት ነገሮች ወይንም አይነቶች በብዙ ይከፈላል። ይህም ማለት ነው እንደሚለወጠው ወይንም አንዱ ገዢ የሚገዛው አንደኛው ሻጭ እንደሚሸጠው አይነት በብዙ ይከፋፈላል እንደማለት ነው። ከነዛ ውስጥ ዋና ዋና 6 አሉ በዓለም አቀፍ ዋና ተብለው የተቀመጡ ትሬዲንግ ማርኬቶች ማለት ነው። የመጀመሪያው የአክሲዮን ገበያ ነው፣ ስቶክ ማርኬት ማለት ነው። ይህ ገበያ ኩባንያዎች አክሲዮኖቻቸውን የሚገበያዩበት ገበያ ነው። አክሲዮን ምንድነው ካላችሁኝ ደግሞ አክሲዮን ማለት በኩባንያዎች ወይንም በድርጅቶች ውስጥ የባለቤትነት ድርሻን መያዝ እንደማለት ነው። እጅ እንደመክተት ማለት ነው። የባለቤትነት ድርሻውን በፐርሰንት በመግዛት ማለት ነው። እና በአክሲዮን ገበያ ውስጥ በአክሲዮን ገበያ ኩባንያዎች ካፒታላቸውን ወይንም ድርሻቸውን በመሸጥ ገንዘብን ወይንም ካፒታልን ማሰባሰብ ይችላሉ። ሌላው ደግሞ ገዢው ባለሀብቱ ወይንም ያንን አክሲዮን የሚሸጠው ግለሰብ ደግሞ በኩባንያው እድገት ላይ ተሳታፊ መሆን ይችላል ማለት ነው። ማለትም at the end of the year ወይንም at the end of the day እንደ ስቶኩ ማርኬት አፈጻጸም ሁኔታ ያኛው ባለ ሀብት ፕሮፊት የማግኘት ትልቅ እድል አለው እንደማለት ነው። ተሳታፊ ይሆናል ማለት ነው። የአክሲዮን ዋጋ በብዙ ነገሮች አፈጻጸሙን በብዙ ነገሮች አፌክት ይደረጋል። አሁን ለምሳሌ በሀገራት ኢኮኖሚ ሁኔታ እና ደግሞ በገበያ ስሜት። ገበያ ስሜት ደግሞ ማለት ያንን ስቶክ ብዙ ፈላጊ ያለው ወይስ ብዙ ፈላጊ የለው። ምክንያቱም ፈላጊ ካለው ዋጋው ይጨምራል፣ ፈላጊ ከሌለው ዋጋው ይቀንሳል እንደማለት ነው። ሁለተኛው የትሬዲንግ ማርኬት ደግሞ የቦንድ ገበያ ነው። ቦንድ ማለት መንግስታት ወይንም ኩባንያዎች ገንዘብን ከህብረተሰቡ ወይንም ከግለሰብ ለመበደር የሚጠይቁት የዕዳ መሳሪያ ነው። ሲምፕሊ እኛ ሰዎች ለመንግስት ወይንም ለድርጅት ብር ስናበድር እንደማለት ነው። ይህ እንዴት ይሰራል? ባለሀብቶች ወይንም ገንዘብ ያላቸው ሰዎች ቦንድን በመግዛት ለተወሰነ ጊዜያት ወይንም ለተመጠነ ከዚህ ሬንጅ እስከዚህ ሬንጅ በተባለ ጊዜ ገንዘብ ለድርጅት ወይ ለመንግስት ያበድሩና በምላሹ ደግሞ ኢንተረስት ያገኛሉ ማለት ነው፣ ወለድ። ልክኛ ከባንክ ተበድረን ኢንተረስት እና ወለድ እንደምንከፍለው እኛ ደግሞ ለባንክ አበድረን ወይንም ለድርጅቶች አበድረን ወይ ለመንግስት አበድረን ኢንተረስት እንደማግኘት ማለት ነው። በዚህ አጠቃላይ ማርኬት ውስጥ የቦንድ ገበያ የተረጋጋና አነስተኛ ተለዋዋጭነት አለው። እናም ለዛ ለኢንቨስትመንት በጣም ተመራጭ ነው። ምክንያቱም ያን ያህል ለኪሳራ ሪስክ የለውም፣ ሉዚንግ ሪስክ የለውም ማለት ነው። ያን ያህል ማለት ነው ከሌሎቹ ማርኬቶች አንጻር። ሶስተኛው ደግሞ የክሪፕቶ ከረንሲ ማርኬት ነው። ይህ በቀጥተኛ አማርኛ ትርጉሙ ሚስጥረ ምንዛሬ ወይንም ማህደረ ምንዛሬ ወይንም ምዕናባዊ ምንዛሬ ይሉታል። ምክንያቱም ክሪፕቶ ከረንሲ ማለት እንደ ቢትኮይን፣ ኤቴሪየም፣ ላይት ኮይን እና ሌሎች ዲጂታላዊ ወይንም ምዕናባዊ ገንዘቦች ናቸው። ምክንያቱም ይሄ በእጃችን የምንይዘው አይነት ገንዘብ ስላልሆነ ምዕናባዊ ገንዘብም ይባላል።
እነዚህ ገንዘቦች በኮምፒውተር የተመሰረቱና በብሎክቼን ቴክኖሎጂ የሚሰሩ ናቸው። ብሎክቼን ምንድነው ካላችሁኝ ደግሞ ብሎክቼን ማለት ግብይቶችን በዲጂታል መንገድ የሚመዘግብና የማያረጋግጥ ስርዓት ነው። እኛ እዚህ ባንክ ሄደን ደረሰኝ እንደምንቀበለው ይሄ በብሎክቼን ሙሉ ነገሮችን የሚያስተካክል ስርዓት ብሎክቼን ይባላል ማለት ነው። በክሪፕቶ ከረንሲ ማርኬት እና ከነዚህ ማርኬት ውስጥ በጣም ቮላታይል እና ብዙ ሰዎች ገንዘባቸውን ሉዝም በደንብ ደግሞ ጌንም የሚያደርጉበት ማርኬት ክሪፕቶ ከረንሲ ማርኬት። ምክንያቱም ማርኬቱ በጣም ቮላታይል እና ፍላክቹዋይል ነው። በጣም ይወርዳል፣ በጣም ይወጣል። ከዛ አንግል ማርኬቱ ከሌሎች ማርኬት አንፃር ብዙ ሰዎች ሪኮመንድም የማያደርጉት እና ደግሞ ብዙ ሰዎች ብዙ ፕሮፊት የሚሰሩበት ቶሎ ደግሞ ሉዝም የሚያደርጉበት ማርኬት ነው ማርኬት ማለት ነው። አራት ኮሚዲቲ ማርኬት ነው። ኮሚዲቲ ማርኬት ቀጥተኛ አማርኛ ትርጉም የሸቀጥ ገበያ እንደማለት ነው። ሸቀጥ ማለት ትክክለኛው የአማርኛ ትርጉሙ የተፈጥሮ ነገሮችን የምንገዛበትና የምንሸጥበት ገበያ እንደማለት ነው። አሁን ለምሳሌ ሽንኩርት፣ ቲማቲም ምናምን ተፈጥሮ የምናገኛቸው ነገር ናቸው፣ ሸቀጥ ይባላል። ሸቀጣ ሸቀጥ ሱቅም ምናምን ሲባል ሰምታችኋል። ልክ እንደዛ ማለት ነው። ኮሚዲቲ ማርኬት ምን ማለት ነው? ኮሚዲቲ ማርኬት ማለት እንደ ወርቅ፣ ብር፣ ነዳጅ፣ ቡና፣ ስንዴ የመሳሰሉ ሌላ ጥሬ የሆኑ እቃዎችን ጥሬ የሆኑ የሚገበያዩ ገበያ ነው። ኢንዴክስ ማርኬት ኢንዴክስ ማርኬት ወይም ኢንዴክስ ገበያ ምን ማለት ነው? ሌላኛው ቃሉ ደግሞ ኢንዴክስ ምን ማለት ነው? ከቃሉ ስንጀምር ኢንዴክስ ማለት ሲምፕሊ አቬሬጅ ማለት ነው። አቬሬጅ ማለት ደግሞ ሜቢ የምታስታውሱ ከሆነ እኛ ትምህርት ቤት እያለን የእያንዳንዱ የሰብጀክታችን ውጤት ይደመርና ዘመጨረሻ ላይ ለብዛቱ ተካፍሎ የሚመጣ አቬሬጅ ይባላል እንደማለት ነው። ኢንዴክስ ላይም እንደዛ ነው። የሆኑ ስቶክ ማርኬቶች ወይም የሆኑ ኩባንያዎች አቬሬጃቸው ይሰራና ከዛ በኋላ ለብዛታቸው ተካፍሎ የሚመጣ ማርኬት ኢንዴክስ ማርኬት ይባላል ማለት ነው። ወደ ተርሚኖሎጂ ስንሄድ ኢንዴክስ ማለት የአንድ የተወሰነ ገበያ ክፍል ወይም የተወሰኑ ኩባንያዎች አጠቃላይ የገበያው አፈጻጸም መለኪያ ነው። ልክ እንደ ቴርሞሜትር የሙቀት መጠንን እንደሚለካ የአክሲዮን ገበያ ኢንዴክስም የገበያውን አጠቃላይ ጤና ወይንም አቅጣጫ ይለካልናል ኦር ያሳየናል። ለምን ኢንዴክስ ኦልሬዲ ስቶክ ማርኬቱ ካለ ለምን ኢንዴክስ ያስፈልገናል? የአክሲዮን ገበያ በጣም ትልቅና ውስብስብ ነው። በሺዎች የሚቆጠሩ ኩባንያዎች አክሲዮኖቻቸውን በየቀኑ ይገዛሉ ኦር ይሸጣሉ ኦር ደግሞ ይገበያያሉ። ይህ ሁሉ መረጃ መከታተልና መረዳት በጣም ከባድ ነው። ስለዚህ ኢንዴክሶች የገበያውን አጠቃላይ አፈጻጸም በቀላሉ ለመረዳትና ለመገምገም ይረዱናል ማለት ነው። እና በዓለም ላይ ብዙ የተለመዱ ኢንዴክሶች አሉ። ከነዛ ውስጥም የመጀመሪያው ኤስ&ፒ 500 ነው። ኢንዴክስ በአሜሪካ የአክሲዮን ገበያ ውስጥ ያሉ 500 ትላልቅ ኩባንያዎች አፈጻጸምን ይለካልናል። በዓለም ላይ በታዋቂነቱ ወይም ታዋቂ ከሆኑ ኢንዴክሶችም አንዱ ነው። ይህ ማለት 500 ትላልቅ ካምፓኒዎች ቫልዩዋቸው ለ500 ይካፈልና የሚመጣው ፕራይስ ወይም የሚመጣው ቫልዩ ትሬድ ይደረጋል ማለት ነው፣ ለገበያ ይቀርባል። ሁለተኛውና ቀጣዩ ደግሞ ዳው ጆንስ ኢንዱስትሪያል አቬሬጅ ወይም ዲጄአይ ኦር ደግሞ US30 ማለት ነው። ይህ ኢንዴክስ በአሜሪካ የአክሲዮን ገበያ ውስጥ ያሉ 30 ትላልቅ እና ታዋቂ ኩባንያዎች አፈጻጸም የሚለካልን ኢንዴክስ ነው። ሶስተኛውና ሌላኛው ደግሞ ናስዳክ ኦር ደግሞ ናስ 100 ኦልሞስት አሁን ናስ 100 መባሉ ኦልሞስት ቀርቷል። ምክንያቱም የተጨመሩ ሌላ ካምፓኒዎች አሉ እና ከ100 በላይ ሆኗል ስቶኩ ማለት ነው። ይህ ኢንዴክስ በናስዳክ የአክሲዮን ልውውጥ ላይ የተዘረዘሩ ሁሉንም ኩባንያዎች አፈጻጸም የሚለካልን ኢንዴክስ ነው። እኛም ሀገር ውስጥ አለ የአዲስ አበባ የአክሲዮን ገበያ ኢንዴክስ ኤኤክስ የሚባል ኢንዴክስ ማለት ነው። ይህ የአዲስ አበባ የአክሲዮን ገበያ ላይ የሚገበያዩ ኩባንያዎች አፈጻጸም የሚለካልን ማለት ነው። አክቹሊ ይሄንን ኢንዴክስ ያ ትሬድ ማድረግ አንችልም። ሆፕፉሊ ወደፊት እናደርገዋለን ብዬ ተስፋ አደርጋለሁ። አሁን ዲፕ ዲቴይል እንዴት እንደሚሰሩና ለምን እንደሚጠቅሙን ለማወቅ ኤግዛምፕል ዲጄአይን ወይንም US30 እንደ ኤግዛምፕል እንውሰድና እንመልከት። US30 ማለት የዳው ጆንስ ኢንዱስትሪያል አቬሬጅ ምህጻረ ቃል ነው። ኦር ደግሞ በፊደል DJIA ዳው ጆንስ ኢንዱስትሪያል አቬሬጅ። ይህ ኢንዴክስ በአሜሪካ የአክሲዮን ገበያ ውስጥ ባሉ 30 ትላልቅ ታዋቂ ኩባንያዎች አፈጻጸም የሚለካልን ኢንዴክስ ነው።
ዩኤስ 30 እንዴት ይሰራል? 30 ኩባንያዎች ይመረጣሉ። ዘን እነዛ 30 ኩባንያዎች ቴክኖሎጂ ሊሆኑ ይችላሉ፣ ፋይናንስ ሊሆኑ ይችላሉ፣ ኢንዱስትሪዎች ሊሆኑ ይችላሉ። ዋቴቨር ማለት ነው። ተመሳሳይ እንደዚህ ማለት ነው። እንደ ኢንዱስትሪ፣ ቴክኖሎጂ፣ ሌላም ማለት ነው። ሁለተኛው ደግሞ የዋጋ መከታተል ነው። የነዚህ የ30 ኩባንያዎች የአክሲዮን ዋጋ በየጊዜው መከታተል። ዘን ሶስተኛ ምን ይመጣል? ስሌት። የነዚህ ኩባንያዎች የአክሲዮን ዋጋ በማጣመርና በተወሰነ ፎርሙላ በመጠቀም የዩኤስ 30 ኢንዴክስ ዋጋ ይሰላል ማለት ነው። ዘን ደግሞ አራተኛው እንዴት ነው ይህንን ኢንዴክስ ትሬድ በማድረግ ፕሮፊት የሚገኘው ወይንም ይሄ ኢንዴክስ እንዴት ነው ዋጋው የሚጨምረው ዋጋው የሚቀንሰው? የዩኤስ 30 ኢንዴክስ ዋጋ ሲጨምር ማለት በአጠቃላይ የ30 ኩባንያዎች አፈጻጸም ጥሩ ሆነዋል ማለት ነው። የኢንዴክስ ዋጋ ሲቀንስ ደግሞ የ30ዎቹ ኢንዴክስ አፈጻጸም ወርዷል ኦር ደካማ ሆኗል እንደማለት ነው። ዩኤስ 30 ለምን ይጠቅመናል? የገበያ መለኪያ ዩኤስ 30 የአሜሪካ አክሲዮን ገበያ በአጠቃላይ አቅጣጫ ለመረዳት ይረዳናል። ቀደም እንዳልኳችሁ ልክ እንደ ቴርሞሜትር የገበያውን ጤና ያሳየናል ማለት ነው። ሁለተኛው ደግሞ የሚጠቅመን የኢንቨስትመንት መለኪያ ነው። ባለሀብቶች የዩኤስ 30 አፈጻጸም በመመልከት ኢንቨስትመንታቸውን እንዴት እንደሚያስተዳድሩ ይወስናሉ ማለት ነው። ሶስተኛው ደግሞ ማነጻጸሪያ ነው። ማነጻጸሪያ ማለት ከተለያዩ የኢንቨስትመንት አማራጮች ጋር ዩኤስ 30 በማወዳደር ለዲሲዥን ይጠቅመናል ማለት ነው። እና ደግሞ የዩኤስ 30 እንዴት ይሰላል ኦር ዩኤስ 30 ዋጋው እንዴት ይመጣል ለሚለው ቀላል ፎርሙላ ነው የምንጠቀመው። ይህ ማለት አሁን ለምሳሌ ዩኤስ 30 የሚባለውን ዩኤስ 3 በሚለው እንውሰደውና ኢንስቴድ ኦፍ 30 ካምፓኒዎች 3 ካምፓኒዎችን ብቻ እንምረጥ። ከዛ በኋላ ምንድነው የሚሆነው? የሶስቱ ካምፓኒዎች ዋጋቸው ኦር ቫሊያቸው ይወጣል። አሁን ለምሳሌ የመጀመሪያው ኢንዱስትሪ ቫሊዩ 10 ቢሆን ኦር 10 ብር ቢሆን ዘን የሁለተኛው ኢንዱስትሪ ቫሊዩ ደግሞ 20 ብር ቢሆን የሶስተኛው ኢንዱስትሪ ቫሊዩ ደግሞ 30 ብር ቢሆን ሶስቱን እንደምራቸዋለን። which means 10 ሲደመር 20 ሲደመር 30 ስንት ይሆናል? 60። ዘን ብዛታቸው ስንት ነው? 3። ስለዚህ 60ን ለ3 እናካፍለዋለን ማለት ነው። ዘን ስንት ይመጣልናል? 20። ሶ የዚህ ኢንዴክስ ዋጋ 20 ነው ማለት ነው። ሶ ከ20 ብር ጀምሮ ያ ኢንዴክስ መሸጥና መግዛት ይጀምራል ማለት ነው። የመጨረሻው ማርኬት ደግሞ የፎሬክስ ማርኬት ኦር የውጪ ምንዛሪ ማርኬት ነው። ከቃሉ ስንጀምር ፎሬክስ ማለት ከሁለት የተለያዩ ቃሎች የመጣ ነው። ፎሪን እና ኤክስቼንጅ ከሚለው ተርሞች የመጣ ነው። ፎሪን ማለት የውጭ ሀገር ማለት ነው። ኤክስቼንጅ ደግሞ ልውውጥ ወይንም ቅይር እንደማለት ነው። ፎሪን ኤክስቼንጅ ማርኬት የውጭ ሀገር ገንዘብ መለወጫ ማርኬት የሚል ተርም ይዛል ማለት ነው። የውጭ ሀገር ምንዛሬ ገበያ ኦር ፎሬክስ ማርኬት ወይም ኤፍኤክስ ማርኬት በአብሪቬሽን ማለት የተለያዩ ሀገራት ገንዘቦችን የምንገበያይበት ዓለም አቀፋዊ ገበያ ነው። ልክ እንደ ሌሎች ገበያ ፎሬክስ ገበያም በአቅርቦትና በፍላጎት ላይ የተመሰረተ ነው። የአንድ ሀገር ገንዘብ ዋጋን ከሌላ ሀገር ገንዘብ ዋጋ ጋር ስናነጻጽረው ፎሬክስ ማርኬት ኦር ፎሬክስ ትሬዲንግ እንለዋለን ማለት ነው። ፎሬክስ ገበያ ኦር ኤፍኤክስ ትሬዲንግ እንዴት ይሰራል? ፎሬክስ ገበያ በቀን ለ24 ሰዓት በሳምንት ደግሞ ለ5 ቀን ክፍት ነው። ይህም ማለት በዓለም ዙሪያ ያሉ ባንኮች፣ የፋይናንስ ተቋማት እና የግል ነጋዴዎች በየጊዜው ገንዘብን ይገዛሉ፣ ይሸጣሉ እንደማለት ነው። በቀላል አነጋገር የአንድን ሀገር ገንዘብ ሲገዙ የሌላን ሀገር ገንዘብ ይሸጣሉ ማለት ነው። አሁን ለምሳሌ ፖፑላር የሆነውን የዩሮ ዩኤስዲ ፔርን ብናይ ዩሮን ስንገዛ የአሜሪካን ዶላርን እንሸጣለን፣ ዩሮን ስንሸጥ ደግሞ የአሜሪካን ዶላርን እንገዛለን ማለት ነው። እና በቀን ለ24 ሰዓት በሳምንት ደግሞ ለ5 ቀን ብያችሁ ነበር። ለምን ለ5 ቀን ኦር ለምን ደግሞ 7 ቀን ያልሆነው ካላችሁኝ ደግሞ እንዲህ ሴንትራል ባንኮች በሳምንት ኦር ሳምንታዊ የሳምንት ምንድን ነው የሚባለው ይሄ በሳምንታዊ አፈጻጸም የሚባለው ነገር አለ። እሱን ለማድረግ እና ልክ እንደ ኖርማል ሰራተኛ ደግሞ ዊኬንድን እረፍት ለማድረግ ሁለቱን ቀን ጃምፕ ይደረጋል ማለት ነው።
እና በዛ መሃል ላይ ማርኬቱ ሙሉ ለሙሉ ይቆማል ወይ ካላችሁ፣ አሁን ለምሳሌ እዚህ ላይ አንድ ፖይንት ላንሳላችሁ። አሁን የዩሮ ዩኤስዲ ማርኬት ገበያው ላይ 1.1 ከሆነ ማርኬቱ አርብ ዕለት 1.1 ሆኖ ከተዘጋ ሰኞ ዕለት 1.1 ላይ ይቀጥላል ማለት አይደለም። 1.3 1.4 ሆኖ የሚገኝበትም እድል ሊኖር ይችላል። ኖቲስ እንድታደርጉልኝ የሚፈልገው በሳምንት ለ5 ቀን ብቻ ነው ትሬድ ይደረጋል ስለተባለ ማርኬቱ እዛ ላይ ይቆማል ማለት አይደለም። ምክንያቱም የተለያዩ ፋክተሮች ይኖራሉ ማርኬቱን ዋጋ ሊጨምርና ሊቀንስ የሚችለው ማለት ነው። ይሄን እንደ ፖይንት ያዙልኝ። ወደ ሌላው ፖይንት ስንሄድ የፎሬክስ ገበያ ተሳታፊዎች እነማን ናቸው? በዚህ ማርኬት ላይ የሚሳተፉ እነማን ናቸው? አንደኞቹ ዋኖቹ የሴንትራል ባንክስ ኦር ማዕከላዊ ባንኮች ናቸው። እነዚህ ሴንትራል ባንክ ኦር የማዕከላዊ ባንኮች የአንድን ሀገር የገንዘብ ፖሊሲ በመቆጣጠር በኢፌክት ገበያ ላይ ተጽዕኖ የሚያሳድሩ ትልቅ ፋክተሮች ናቸው። ማርኬቱን ማንቀሳቀስ የሚችሉ ፓወር ያላቸው ማለት ነው። ሌሎቹ ደግሞ ንግድ ባንኮች ናቸው። ንግድ ባንኮች ማለት ኖርማል እንዲህ እኛ ለሴቪንግ ለብድር የምንጠቀማቸው ባንኮች ናቸው። እነሱ ጥቅማቸው ምንድነው? ለደንበኞች የውጭ ምንዛሬ አገልግሎት መስጠት ነው። ሲምፕል ማለትም እኛውን $1 ቢኖረን አንደኛው ባንክ ሄደን ወደ ብር መቀየር እንደምንችለው ማለት ነው። ሶስተኞቹና ሌላኞቹ ደግሞ ትላልቅ ኩባንያዎች ናቸው። ትላልቅ ኩባንያዎች ዓለም አቀፋዊ የንግድ የሚካሄዱ ኩባንያዎች የውጭ ምንዛሬ ያስፈልጋቸዋል። ይህ ማለት አሁን ለምሳሌ ኢትዮጵያ ውስጥ ያለ አንድ ትልቅ የመኪና ማምረቻ ከውጭ ሀገር ዕቃ ለማምጣት ገንዘብ ያስፈልገዋል። ገንዘቡ ደግሞ ዓለም አቀፋዊ መገበያያ መሆን አለበት። በዛ ፋክተር ሀገር ውስጥ ያለውን ገንዘብ በውጭ ቀይሮ እንደ ማርኬቱ ላይ እንደ ትሬዲንግ ኦር እንደ ትሬደር ሪያክት ያደርጋሉ ማለት ነው። ፎር ኤግዛምፕል አሁን ለምሳሌ ኢትዮጵያ ውስጥ አንድ ቡና ኤክስፖርት የሚያደርግና መኪኖችን ኢምፖርት የሚያደርግ የሆነ ካምፓኒ አለ እንበል። ይህ ማለት ምን ማለት ነው? ቡና ኤክስፖርት ሲያደርግ ፕሮዳክቱን ከሸጠ በኋላ በዶላር ይቀበላል። ዘንድ ያንን ዶላር ኢትዮጵያ ውስጥ መጥቶ ወደ ገንዘብ ይቀይረዋል ማለት ነው። ይህ ምን ሆነ? ፎሬክስ ትሬድ አደረገ ማለት ነው ያ ካምፓኒ በተዘዋዋሪ። ሌላ ደግሞ ከውጭ ዕቃ ሲያስመጣ ኢትዮጵያ ውስጥ የነበረውን ገንዘብ ወደ ዶላር ቀይሮ ዶላሩን ከፍሎ ሲያስመጣ ይህን የኢትዮጵያን ብር ወደ ዶላር ሲቀይር እዛም ጋር ተመሳሳይ ፎሬክስ ትሬደር ሆነ ማለት ነው ያ ካምፓኒ በተዘዋዋሪ። ሌላኛውና አራተኛው ደግሞ የኢንቨስትመንት ፈንዶች ናቸው። እነዚህ ደግሞ የፎሬክስ ትሬዲንግን ታርጌት አድርገው የሚቋቋሙ ትላልቅ ካምፓኒዎች ናቸው። ትላልቅ የኢንቨስትመንት ፈንዶች በፎሬክስ ገበያ ላይ ይገበያያሉ። ማለትም ይህንን ታርጌት አድርገው የሚገቡ ትላልቅ ድርጅቶች ናቸው። ይህን እንዴት ይጠቀማሉ ኦር ደግሞ ምን ያገኛሉ ካላችሁኝ ደግሞ ከአንድ ሀገር የዋጋ ልዩነት ይኖረዋል። ማለትም የሆነ ገንዘብ ከሆነ ሀገር ገንዘብ ጋር ስናያይዘው በዛ ሀገር የኢኮኖሚ ደረጃ፣ ተፈጥሯዊ ደረጃ ኦር አንዳንድ ምክንያቶች የዛ ሀገር ዋጋ ይጨምራል፣ ይቀንሳል። ከዛ አንግል በመሃል በሚኖሩ ልዩነቶች በመሃል በሚመጡ የዋጋ መቀየሮች እሱን ታርጌት አድርገው የሚገቡ ትላልቅ ተቋቁሞ የሚዘጋጁ ፈንዶች ኢንቨስትመንት ፈንዶች ይባላሉ ማለት ነው። ሌላኛውና አምስተኛው ደግሞ የግል ነጋዴዎች ኦር ኢንዲቪጁዋል ትሬደሮች ናቸው። ልክ እንደኛ አይነቱ ግለሰቦች ማለት ነው። በፎሬክስ ገበያ ላይ ገንዘብ ለመገበያየት የሚፈልጉ ግለሰቦች ማለት ነው። ይህም ተመሳሳይ ነገር ነው ከኢንቨስትመንት ፈንዶች ጋር ማለት ነው። የማርኬቱን የመለዋወጥ እድል ተጠቅመን ትሬድ የምናደርግ ሰዎች ማለት ነው። ዛሬ የሚጨምር ማርኬት ነገ የሚቀንስ ከሆነ በመሸጥና በመሃል የሚኖረውን ልውውጥ በመሸጥና በመግዛት ትርፍ ለማግኘት የሚገቡ ግለሰቦች ኦር ኢንዲቪጁዋል ትሬደሮች ማለት ነው። ሌላኛው ደግሞ የውጭ ምንዛሬን ኦር ፎሬክስ ትሬዲንግ አፌክት የሚያደርጉ ፋክተሮች ወይ የምንዛሬ ዋጋ የሚወስኑ ነገሮች አንደኛውና ዋነኛው የኢኮኖሚ ሁኔታ ነው። ኢኮኖሚክ ኮንዲሽን አንድ ሀገር ያለችበት ወይ የሀገር ያለበት የኢኮኖሚ ደረጃ የገንዘቡንም አቅምና ጉልበት የሚወስን ነው ማለት ነው። ሁለተኛ ደግሞ ሀገሪቱ ውስጥ ያለ የፖለቲካ ኮንዲሽን፣ የፖለቲካ አለመረጋጋት የገንዘብን ዋጋ ሊቀንስና የተረጋጋ ፖለቲካ ያላትን ሀገር ደግሞ ገንዘቧ እንዲጨምር
የማድረግ ትልቅ አቅም አለው ማለት ነው። ሶስተኛውና ደግሞ በዚህ ማርኬት ላይ ፓወርፉል የሆነው ነገር የወለድ ምጣኔ ኦር ደግሞ ኢንተረስት ሬት ነው። ከፍተኛ ወለድ ምጣኔ ያላቸው ሀገሮች ገንዘባቸው ማለት ነው ከፍተኛ የወለድ ምጣኔ ያላቸው ሀገር ገንዘብ ለባለ ሀብቶች ይበልጥ ኦር በሰፊው ማራኪ ናቸው። ምክንያቱም ኢንተረስት ማለት በተርሙ ኦር በቃሉ ወለድ ማለት ነው። ሶ ብዙ ወለድ አሪፍ ወለድ ያለውን ገንዘብ ኦር አሪፍ ወለድ ያለው ሀገር ለባለ ሀብቶችና ለትሬደሮች በጣም ተመራጭ ነው ማለት ነው። አራተኛውና የመጨረሻው ደግሞ ገበያ ላይ ያለ ስሜት ነው ኦር ማርኬት ሴንቲሜንት። የገበያ ተሳታፊዎች ስለ ሀገር ኦር ስለ አንድ ሀገር ኢኮኖሚ ወይንም ስለ አንድ ሀገር ገንዘብ ያላቸው ስሜት በዋጋው ላይ ተጽዕኖ ሊያሳድር ይችላል። እዚህ ጋር ስሜት የሚለው ሞር ፎከስ የሚያደርገው ያ ማርኬት ወደ ላይ ይጨምራል ብለው የሚያስቡ ብዙ ትሬደሮች ካሉና ያ ማርኬት ለመግዛት የሚፈልጉ ብዙ ሰዎች ካሉ የዛ የማርኬት ዋጋ የመጨመር እድሉ በጣም ከፍተኛ ነው። ምክንያቱም ብዙ ገዢዎች አሉት፣ ብዙ ፈላጊዎች ስላሉት ማለት ነው። በተቃራኒው ነው ደግሞ ብዙ ፈላጊና ብዙ አላስፈላጊ ኦር ተፈላጊነቱ ከወረደ የዛ ገበያ ማርኬት የመውረድ እድሉ በዛው ትልቅ ነው ማለት ነው። የመጨረሻውና የዚህ ማርኬት ላይ አፌክት የሚያደርጉ ፋክተሮች ሰፕላይ እና ዲማንድ ኦር የአቅርቦትና የፍላጎት ደረጃ ማለት ነው። ልክ እንደ ማንኛውም ገበያ የአንድ ገንዘብ አቅርቦት ፍላጎት በዋጋ ላይ ተጽዕኖ ያሳድራል። ማለትም ፍላጎቱ እና አቅርቦቱ ማርኬቱን በደንብ አፌክት ያደርገዋል። ምክንያቱም ብዙ አቅርቦት ያለው ነገር ዋጋው አነስ ያለ ነው። ምክንያቱም የትም የማገኘው ነገር ከሆነ የዛ ነገር ዋጋ ትንሽ ነው ማለት ነው፣ ኦር አነስ ያለ ነው የሚሆነው። ሬር ከሆነ ደግሞ በጣም ተፈላጊነቱ ማርኬት ላይ ያለው ብዛት አቅርቦቱ ትንሽ ከሆነ በዛው ልክ ተፈላጊነቱ ይጨምራል ማለት ነው። ወደ አድቫንቴጅ እና ዲስአድቫንቴጅ ስንሄድ የፎሬክስ ገበያ ኦር ፎሬክስ ትሬዲንግ ጥቅም አንደኛው 24 ሰዓት ክፍት መሆኑ፣ ለ5 ቀን ትሬድ መደረጉ አንደኛው አድቫንቴጅ እሱ ነው እና በማንኛውም ጊዜ መገበያየት መቻሉ አንደኛው ፖይንት እሱ ነው። ሁለተኛው ደግሞ ብዙ ሊኩዊዲቲ መኖሩ። ሊኩዊዲቲ ማለት አቅርቦትና ፍላጎቱ ፈጣን ነው። በቀላሉ ገንዘብን መግዛትና መሸጥ መቻላችን አንድ ጥቅም ነው። ሶስተኛውና ሌላኛው ደግሞ ዓለም አቀፋዊ መሆኑ። ከየትኛውም ሀገር ሆነን መገበያየት መቻላችን አንደኛው አድቫንቴጅ እሱ ነው። ሌላኛው ደግሞ ዲስአድቫንቴጁ የገበያ ተለዋዋጭነት። ከፍተኛ ተለዋዋጭነት የምንዛሬ ዋጋ በፍጥነት ሊለወጡ ይችላሉ። ይህም ከፍተኛ ትርፍም ሆነ ከፍተኛ ኪሳራ ሊያስከትል ይችላል። ማለትም የአንድን ሀገር ገንዘብ ዋጋ ይኖረዋል ኦር ይጨምራል ብለን ገዝተነው የሚቀንስ ከሆነ በመሃል የምናጣው የሆነ ገንዘብ ይኖራል፣ ኪሳራ ይኖረዋል ማለት ነው። ሁለተኛው ደግሞ ውስብስብነቱ ማለትም ኮምፕሌክሲቲው አሁን ናውዴይስ እሱ ኮምፕሌክሲቲ ስለቀነሰ እንደ ዲስአድቫንቴጅ ያን ያህል አይደለም፣ ግን ስቲል ውስብስብ ነው ስቲል ማለት ነው። ማለትም የአንድን ሀገር ገንዘብ እንደሚጨምርና እንደሚቀንስ መወሰኑ ራሱ አንድ ውስብስብነቱን ያሳያል ማለት ነው። በመጨረሻ በማጠቃለያ ማስቀምጥላችሁ ነገር የውጭ ምንዛሬ ገበያ ዓለም አቀፋዊ እና ውስብስብ ገበያ ከፍተኛ ትርፍም ሆነ ከፍተኛ ኪሳራ ሊያስከትል ይችላል። በፎሬክስ ገበያ ላይ ከመገበያው በፊት ስለ ገበያው በደንብ መማርና የሚያደርሳቸውን አደጋዎች መገንዘብ አስፈላጊ ነው። እንዲሁም ከዚህ ማርኬት ላይ ያሉ ትላልቅ ትሬደሮችን ምክር መስማትና ማወቅ አስፈላጊ ነው ማለት ነው። ይህንን እንደ ኖት ያዙልኝ ማለት ነው። ለዛሬ ቪዲዮዎቻችን ይህን ይመስሉ ነበር። ቀጣይ እስክንገናኝ መልካም ጊዜ፣ መልካም ቀን።